ሃይ ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ የተለያዩ አይነት የእንግሊዘኛ ዲፍረንት ካይንድ ኦፍ እንግሊሽ ሴንቴንስ ወይም የተለያዩ አይነት አረፍተ ነገሮችን አብረን እንሸመድዳለን። እስከ መጨረሻ ቪዲዮ ማየት እንዳትረሱ። ይሄን ትምህርት ተምራችሁ እንግሊዘኛ የሆነ ስቴፕ ከፍ ትላላችሁ። እስቲ ኦኬ ዛሬ ሁለተኛ ቀናችን ነው እንግሊዘኛ በተከታታይ መማር ከጀመረን። ኦኬ እሴስ የመጀመሪያው ቃል ምን ይላል? ዋትስአፕ አይደል የሚለው? ዋትስአፕ ምን ማለት ነው? ዋትስአፕ ሰላም። ሰላም ነው ማለት ነው። ስለዚህ ዋትስአፕ ነው ካለ አንድ ሰው ምን ማለት ነው? ሰላም ነው። ሰቨን አፕ ነው ግን እንዳትል እሺ። እሺ ዋትስአፕ ማለት ሰላም ነው ማለት ነው። ዋትስአፕ ይላሉ ፈረንጆች ቢያገኙ ኖሮ ወይ ዋትስአፕ ሲሉ አም ጉድ ማለት ይችላል። ምን ማለት ነው? አም ጉድ ማለት ደህና ነኝ ማለት ነው። አም ጉድ ካል ምን ማለት ነው? ደህና ነኝ ማለት። ከዛ ደግሞ የሆነ ሰው መንገድ ላይ እየሄድክ ነው። ከዛ ያው ኢትዮጵያዊ ነህ መቼ ስለ እናትህ ይጠይቃል። በእንግሊዘኛ ስለ እናትህ ከጠየቀ እንደዚህ ብሎ ሊጠይቅ ይችላል። How is your mother? እስቲ በለው። How is mother? How is your mother? How is your mother? ስለዚህ how is your mother ማለት ነው እናትህ ደህና ነች ወይ ማለት ነው። እናትህ ደህና ነች ወይ ማለት ነው። ከዛ አንተ ደግሞ ስትመልስላት ኧረ ደህና ነች እግዚአብሔር ይመስገን ስትል she's very well and thanks to God። ደህና ነች ስትል she's very well and thanks to God። በቃ ደህና ነች she's very well and thanks to God። እግዚአብሔር ይመስገን ደህና ነች ስትል ለዚህ መመለስ ትችላለህ። ከዛ የሆነ ጥፋት ደግሞ በቃ አጠፋክ፣ በቃ የሆነ ጥፋት አጠፋ። ከዛ የሆነ ሰው ይቅርታ ልጠይቅ ስትል I'm sorry አይደለ? I'm sorry ስትል ማለት ትችላለህ ማለት ነው። ኦኬ ከዛ ቀጥለን ዌልካም ምን ማለት ነው? አንድ ሰው መጥቶ ዌልካም ብሮ ሲሆን ማለት ነው ሰላም። ሰላም ሳይሆን እንኳን ደህና መጣ። እንኳን ደህና መጣ ማለት ነው። እስቲ እኛ እነዚህንም እኔም ይሄንን ቪዲዮ ለሚያዩ ሰዎች ዌልካም ቱ ሳም እንግሊሽ ቲዩብ ብያቸዋለሁ። እንኳን ደህና መጣችሁ። እንደዚህ አይነት ዩቲዩብ ቻናል አታገኙም ራሱ። ስለዚህ ኦኬ አሁን ደግሞ እነዚህን ቃላቶች ሃቭ ናይስ የሚለውን እየተጠቀምን እስቲ ትንሽ አረፍተ ነገር እንመስርት። እናንተም ትሞክራላችሁ፣ ካሜራማኑም ይሞክራል። እሺ አንደኛ ሃቭ ኤ ናይስ እያልክ ትነግረኛለህ። ለምሳሌ መልካም በዓል፣ መልካም ጊዜ፣ መልካም ምሽት፣ መልካም ቀን ስትሉ በእንግሊዘኛ እንዴት ነው የምትሉ ማለት ነው። ለምሳሌ መጀመሪያው ሴስ ሃቭ ኤ ናይስ፣ መልካም ጊዜ ስትሉ እንዴት ነው የምትሉት? ሃቭ ኤ ናይስ ጊዜ ምንድነው በእንግሊዘኛ? ታይም አይደል? ታይም። ስለዚህ ሃቭ ኤ ናይስ መልካም ጊዜ ይሁንልህ ስትል ሃቭ ኤ ናይስ ታይም ነው የምትለው። ሃቭ ኤ ናይስ ታይም ትላለህ። እሺ ሁለተኛ ሃቭ ኤ ናይስ እንጠቀምና አሁን መልካም ቀን ስትል እንዴት ነው የምትለው? ሃው ዱ ዩ ሴ ቀን በእንግሊዘኛ ዴይ ነው የሚባለው። ስለዚህ ሃቭ ኤ ናይስ ዴይ ሃቭ ኤ ናይስ ዴይ ማለት ትችላለህ። ሃቭ ኤ ናይስ ዴይ ማለት ትችላለህ። ኦኬ እንደዚህ ማለት ሃቭ ኤ ናይስ ዴይ አለ አንድ ሰው በቃ ቻው መልካም ቀን ሲሆን፣ መሸ ደግሞ መሽተ ምናምን በቃ ደህና ደር ምናምን ስትል በእንግሊዘኛ እንዴት ነው የምትለው? ሃቭ ኤ ናይስ ምሽት በእንግሊዘኛ ናይት ነው የሚባለው። ሃቭ ኤ ናይስ ናይት እስቲ በለው። ሃቭ ኤ ናይት ናይስ ሃቭ ኤ ናይስ ናይት እስቲ በለው። ሃቭ ኤ ናይት ናይስ ሃቭ ኤ ናይስ ናይት ካልኩ አንድ ሰው በቃ ደህና ደር ጓደኛዬ ደህና ደር ስትለው ሃቭ ኤ ናይስ ናይት ማለት ትችላላችሁ። እዚህ ጋር እስቲ እናንተ የቀረውን እራሳችሁ ሞክሩት። መልካም ኦኬ ልጨምርላችሁ እስቲ let me make it እስቲ መልካም በዓል ስትል እንዴት ነው የምትለው? ሃቭ ኤ ናይስ ሆሊዴይ አይደል? ስለዚህ ሃቭ ኤ ናይስ በዓል ምንድነው በእንግሊዝኛ? ሆሊዴይ ነው። ስለዚህ ሃቭ ኤ ናይስ ሆሊዴይ ስትል ሃቭ ኤ ናይስ ሆሊዴይ ማለት ነው መልካም በዓል ማለት ነው። መልካም በዓል። ኦኬ አሁን እዚች ጋር ፓርት 2 ላይ እንገባለን። እነዚህም ይሸማድዱ ናቸው። አሁን ደግሞ ትንሽ እንግሊዘኛችንን ከፍ አድርገን እስቲ በእንግሊዘኛ ትንሽ እስቲ ደረጃችንን ጨመር እናድርገው። እነዚህ መሰረታዊ ቀለል ያሉ ናቸው። አሁን ደግሞ ትንሽ እስቲ ከልጅነት ከፍ እንበል እስቲ። ኦኬ ሁለተኛ ላይ say the first one what is going on አንድ ሰው what is going on ካለ ምን እያለ ነው? ምን እየተካሄደ ነው ስትል በእንግሊዘኛ what is going on ማለት ትችላለህ። what is going on ማለት ትችላለህ። what is going on ካልክ ምን ተካሄደ ነው ያው ያልክ ነው። የሆነ ነገር ተከስቷል። እሺ እኩሌ በእንግሊዘኛ ማለት ነው። እንደዚህ ብለህ የኢራን ዋና ከተማ
ማንሽ ብለህ አላውቅም ትለኛለህ። አላውቅም ስትል አይ ዶንት ኖ ከሚለው ይልቅ አይ ሃቭ ኖ አይዲያ እስቲ በለው። አይ ሃቭ ኖ አይዲያ። ስለዚህ አይ ሃቭ ኖ አይዲያ እስቲ በለው። አይ ሃቭ ኖ አይዲያ። አይ ሃቭ ኖ አይዲያ ማለት ምንድነው? አላውቅም ማለት ነው። ታውቃለህ ግን የዳማ ዋና ከተማ ማን ነው? አላውቅም። አታውቅማ? እሺ እስቲ አይ ሃቭ ኖ አይዲያ። አይዲያ ሐሳብ ማለት አይደለም። እሺ አይዲያ የሚባለው ብዙ ሰው ሐሳብ የሚለውን ነው የሚያውቀው። ግን አይዲያ ማለት እዚህ ጋር ሲገባ አይ ሃቭ ኖ አይዲያ ካላችሁ አንድ ሰው አላውቅም እያላችሁት ነው። ወይ ደግሞ አንድ ሰው አይ ሃቭ ኖ አይዲያ ቢላችሁ አላውቅም እያላችሁ ነው እንጂ ሌላ ነገር እያላችሁ አይደለም። በቃ ሐሳብ የለኝም እያለ አይደለም። እንዳትሳሳቱ ሰዎች። እሺ ሶስተኛ አይ አም ጎይንግ ቱ ስሊፕ። አይ አም ጎይንግ ቱ ስሊፕ ማለት ነው ልተኛ ነው። ጎበዝ ልተኛ ነው። አዎ እሺ አሁን እስቲ እቺኛዋን ቃል እንቀያየራለን። በነገራችን ላይ አረፍተ ነገር ሻምዲድ ምን ለዚህ ነው። እሺ እኩል ለምሳሌ ሎክ ላይክ ዚስ። አሁን እዚህ ጋር እንቀይር እስቲ። ይሄን ነው ስትለኝ መሄድ በእንግሊዘኛ ጎ ነው። በለው እስቲ ጎ። አም ጎይንግ ቱ አይ አም ጎይንግ ቱ ጎ። እሺ ልጫወት ነው ስትል መጫወት ፕሌይ ነው። ልጫወት ነው በለኝ። አይ አም ጎይንግ ቱ ፕሌይ። በቃ እሺ ልበላ ነው በለኝ እስቲ። ልበላ ነው መብላት ኢት ነው። አይ አም ጎይንግ ቱ ፕሌይ አይደለም እዚህ ጋር ኢት ብየዋለሁ እኮ። አም ጎይንግ ቱ ኢት ጎበዝ። ስለዚህ አም ጎይንግ ቱ ኢት ማለት ትችላለህ። ልበላ ነው፣ ልጫወት ነው፣ ልተኛ ነው። ስሊፕ አም ጎይንግ ቱ ስሊፕ፣ አም ጎይንግ ቱ ፕሌይ። አንድ ሰው ካላችሁ እንደዚህ ላደርግ ነው፣ እንደዚህ ላደርግ ነው፣ እንደዚህ ላደርግ ነው። እናንተ ደግሞ ኮመንት ላይ እንደዚህ ብላችሁ ጻፉልኝ እስቲ። እኔ ቲቪ ላይ ነው ብላችሁ ኮመንት ላይ መጨረሻ ላይ ጻፉልኝ እንዳትረሱ። ኦን ዘ ኮመንት ሴክሽን እንዳትረሱ። እሺ ሆልድ ኦን ቢላችሁስ ምን ማለት ነው? ባለፈው ቪዲዮ አይታ ከሆነ ሆልድ ኦን የሚለው ጽፈናል። ሆልድ ዩር ሆርስ ብለን ነው ግን እዛ ጋር የጻፈው። ሆልድ ኦን ማለት ሆልድ ኦን ፕሊዝ ማለት ተረጋጋ ማለት ነው። ተረጋጋ ስትል ሆልድ ኦን ፕሊዝ ትላለህ። ሆልድ ኦን ፕሊዝ ትላለህ። ሆልድ ኦን ፕሊዝ ካለ በቃ ተረጋጋ፣ አንዴ ብቻ ተረጋጋ እያልክ ነው። የሆነ ተናዶ የመጣ ሰው አለ በቃ ሊመታ ምናምን፣ ኧረ አንዴ ተረጋጋ ላስረዳ ስትለው ሆልድ ኦን ፕሊዝ ሌት ሚ ኤክስፕሌን ፎር ዩ ካልከው ተረጋጋ በቃ አንዴ ላስረዳ ትለዋለህ ማለት ነው። እሺ እዚህ ጋር ደግሞ አይ አም ሃንግሪ ይላል። አይ አም ሃንግሪ ምን ማለት ነው? ጠግቤያለሁ ማለት ነው? አይደለም። እርቦኛል ስትል በእንግሊዝኛ አም ሃንግሪ ትላለህ። እስቲ በለው አም ሃንግሪ ጋር ሃንግሪ እርቦኛል ማለት ነው። ሃንግሪ እርቦኛል። እሺ አሁን ጠግቤያለሁ ስትልስ ፉል ነው የሚባለው መጥገብ። አይ አም ሃንግሪ ፉል። አይ ኖ አይደለም፣ ይሄኛው ይጠፋል። አይ አም ፉል አይደል? እያጠፋን ነው የምንለው። እሺ ተናድጃለሁ ስትል አንግሪ ነው የሚባለው። አንግሪ እስቲ አይ አም አንግሪ። ጠምቶኛል ስትልስ አይ አም ትረስቲ ነው የሚባለው። I am thirsty water. I need some water because my lip is so dry. Become bro. ካልከ ኧረ ከንፈሬ ደርቋል ውሃ ያስፈልገኛል ውሃ አንጣልኝ ስትል እንደዚህ ማለት ትችላለህ ማለት ነው። እሺ እንደዚህ ደግሞ አለች I have to go ካለ አንድ ሰው ምን እያለ ነው? I have to go I have to go ካለ አንድ ሰው እንደዚህ ማድረግ አለብኝ እያለ ነው። ግን ግዴታው ከምን የመነጨ ነው? ከራሱ የመነጨ ግዴታ። ለምሳሌ መተኛት አለብኝ ስትል I have to ቺን ያጠፋል sleep አይደለም? I have to sleep ጎበዝ። እሺ አሁን ደግሞ መብላት አለብኝ ስትል እንዴት ነው የምትለው? I have to food አይደለም I have to eat I have to eat ኦኬ። መጫወት አለብኝ በለኝ እስቲ I have to play አይደል? I have to play መተኛት አለብኝ ስትል እንዴት ነው የምትለው? I have to sleep እሺ መሄድ አለብኝ I have to go ግን ፈረንጆች ምን ያደርጓታል መሰለኝ? እቺን ነገር ያቆላምጡና እኮ ጋራ ጎ ይላሉ። እስቲ በለው ጋራ ጎ እስቲ በለው አጋራ ጎ በል እስቲ አጋራ ጎ እስቲ በለው አጋራ ጎ ሆስፒታል እስቲ በለው አጋራ ጎ ሆስፒታል አጋራ ጎ ማለት በቃ እንደዚህ ማድረግ አለብኝ ወይም ደግሞ ኢንስቴድ ከሱ ይልቅ ግን በጣም የተለመደችው I have to study ማጥራት አለብኝ I have to ያል መግለጽ ትችላለህ ማለት ነው።
እሺ ታንክስ ኤላት አንድ ሰው ካለ ምን ማለት ነው? ታንክስ ኤላት ቢል አንድ ሰው ምን እያለ ነው? ታንክስ ኤላት። ለምሳሌ አንተ አሁን ቪዲዮ እየቀረስከኝ ነው። ስለዚህ መጨረሻ ላይ አመሰግናለሁ ስለ ታንክስ ኤላት ማለት ይችላል። በጣም አመሰግናለሁ ማለት ነው። እስቲ በለው ታንክስ ኤላት። ታንክስ ኤላት። በቃ እነሱ ደግሞ ሰብስክራይብ እንደሚያደርጉ እርግጠኛ ስለሆንኩኝ ማለት ነው። በቃ ታንክስ ኤላት ብያቸዋለሁ። እሺ ታንክስ ኤላት። ኦኬ እሺ አሁን ድጋሚ ጠይቃቸዋለሁ። ስንት ነው የሚመልሱ ደግሞ አንተ ኮመንት ላይ ቼክ ታደርጋለህ። እሺ ነገ እሺ አሁን ጠይቃቸዋለሁ። አንድ ሰው ዋትስአፕ ካለ ምን ማለት ነው? ዋትስአፕ ካለ ምን ማለት ነው? እኮ ዋትስአፕ ሰላም ነው። ሰላም ነው ማለት ነው። ሰላም ነው ማለት ነው። በቃ ከውስጥ አጠር እያደረኩ ጠይቃቸው። እሺ አይ አም ጉድ ማለት ነው። አይ አም ጉድ ዋትስአፕ ሰላም ነው ከተባልክ በኋላ መልስ ምንድን ነው የሚሆነው? አይ አም ጉድ። ደህና ነኝ ማለት ነው። ደህና ነኝ ስትል በእንግሊዝኛ አይ አም ጉድ ማለት ትችላለህ። እሺ ከዛ የሆነ ደግሞ መንገድ ላይ እየሄድክ ነው። ከዛ በእንግሊዝኛ አንድ ሴትዮ መጣችና ሃውዝ ዩር ማዘር ብትል ምን ትላታለህ? ሺ ኢዝ ቬሪ ዌል ኤንድ ታንክስ ቱ ጋድ ብትል ደህና ነች እግዚአብሔር ይመስገን እያልካት ነው። አዎ በቃ እናትህ ደህና ነች። እኩሌ ግን እናትህ እንዴት ነች? ደህና ነች። ስለዚህ ሺ ኢዝ ቬሪ ዌል ኤንድ ታንክስ ቱ ጋድ ደህና ነች ስትል በእንግሊዝኛ ሺ ኢዝ ቬሪ ዌል ኤንድ ታንክስ ቱ ጋድ። እሺ የሆነ ጥፋት ደግሞ አጠፋክ። እቺ ምንድን ነው የምንላት? ሶሪ አይደለ? ሶሪ። ስለዚህ ይቅርታ ስትል አይ አም ሶሪ። እሺ እኔ ደግሞ እንግዳ ነኝ ዛሬ አንተ ቤት መጣሁ ድንገት። ከዛ እንኳን ደህና መጣ ስትለኝ ምንድን ነው የምትለኝ? ዌልካም ሰር ማለት ትችላለህ። እሺ ይሄንን ብዙ ሰርተንበታል። ሃቭ ናይስ እያልን መስራት እንችላለን። ለምሳሌ መልካም በዓል ስትል ሃቭ ናይስ ሆሊዴይ አይደል? መልካም ጊዜ ስትልስ ሃቭ ናይስ ጊዜ ታይም ነው የሚባለው። ሃቭ ናይስ ታይም። ጎበዝ። እሺ መልካም ቀን ስትልስ ሃቭ ናይስ ዴይ አይደል? ሃቭ ናይስ ዴይ። ይሄን እየቀያየርን ሃቭ ናይስ መልካም ጊዜ፣ መልካም ጉዞ ማለት ትፈልጉ ራሱ ሃቭ ናይስ ቫኬሽን ማለት ትችላለህ። ሃቭ ናይስ ቫኬሽን ማለት ትችላለህ። ሶ የመጀመሪያውን ፓርት ጨርሰናል። ከዚህኛው ፓርት አሁን ወደዚህኛው እናልፋለን። እሺ ዋት ኢዝ ጎይንግ ኦን አንድ ሰው ቢል ምን ማለት ነው? ዋት ኢዝ ጎይንግ ኦን ወዴት እየሄድክ ነው? አይደለም መሄድ አይደለም። ጎ ማለት ምን እየተካሄደ ነው ስትል ዋት ኢዝ ምን እየተካሄደ ነው። ዋት ኢዝ ጎይንግ ኦን ማለት ይችላል። እሺ አሁን እንደዚህ አልኩ። ለምሳሌ የኢራንን ዋና ከተማ ታውቃለህ እንዴ ብለህ አላቅም ትለኛለህ። ያን ጊዜ ምን ትላለህ በእንግሊዝኛ ታዲያ? አይ ሃቭ ኖ አይዲያ ማለት ትችላለህ። እሺ እዚህ ጋር ደርሰናል። አይ አም ጎይንግ ቱ ብለን ካወራን ምን ማለታችን ነው? እንደዚህ ላረግ ነው አይደል? ልበላ ነው ስትል አም ጎይንግ ቱ መብላት ምንድን ነው? ኢት አይደል? አይ አም ጎይንግ ቱ ኢት። ልጫወት ነው? አይ አም ጎይንግ ቱ ፕሌይ። አይ አም ጎይንግ ቱ ፕሌይ። እሺ አሁን ተናደ ምናምን መጣ። በቃ እንዴት ነው ዛሬ ለምንድን ነው ቪዲዮ አልቀረጽነው ምናምን ብለህ ተናደብኝ መጣ። አረ ተረጋጋ። ስለ እንዴት ነው የምልህ? ሆልድ ኦን አይደለ? ሆልድ ኦን ፕሊዝ አይደል? ሆልድ ኦን ፕሊዝ። አረ ተረጋጋ እኩሌ ብለህ ተረጋጋ ካልኩ በቃ ያዝ ፍሬን ያዝ እያልኩ ነው። ለዚህ ማባበል ትችላላችሁ። እሺ አም ትረስቲ ማለት ነው። አሁን ውሃ ልጠጣ ምናምን በቃ ውሃ በጣም ፈለክ። አም ትረስቲ ካልኩ ምን እያልኩ ነው? በጣም ጠምቶኛል። በቃ ጠምቶኛል ውሃ። አረ ጉሮሮ የደረቀ እኔ አሁን ራሱ እየጠማኝ ነው። ጠጣልን አይደል? ኦኬ አም ትረስቲ። እሺ እዚህ ጋር ደግሞ አይ ሃቭ ቱ ብለናል። አይ ሃቭ ቱ ምንድነው? እንደዚህ ማድረግ አለብኝ ስትል፣ ለምሳሌ ማጥናት አለብኝ ስትል፣ መጫወት አለብኝ ስትል እንዴት ነው የምትለው? አይ ሃቭ ቱ ፕሌይ አይደል? አይ ሃቭ ቱ ፕሌይ። እሺ ከዛ ደግሞ አቆላምጠን ስናጠራ አጋራጎ ነው የምንለው። እስቲ በለው አጋራጎ። እቺ ወደ አረ ቀይረን ነው እሺ የምናነበው። እስቲ በለው አጋራጎ። መሄድ አለብኝ። አጋራ ስተዲ በለኝ እስቲ። አጋራ ስተዲ። እሺ ታንክስ ኤላት ካልኩስ? ታንክስ ኤላት ብልስ? አመሰግንሃለሁ። ታንክስ ኤላት ካልኩ አመሰግንሃለሁ ማለት ነው። ስለዚህ የዛሬ ቪዲዮአችን እዚህ ጋር ያበቃል።
ዶንት ፎርጌት ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ። ለሌሎች ጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። አላቪዮ ዋላ ዚስ ሳም እንግሊሽ ቲዩብ